ሰላም እንዴት ናችሁ ተማሪዎች? ባለፈው ስለ ፖሊኖሚያል ፈንክሽን ጀምረን ዛሬ ዲቪዥንስ ኦፍ ፖሊኖሚያል ፈንክሽን ልናይ ነው። እንዲህ ስለ ሰብትራክሽን፣ ስለ አዲሽን፣ ስለ መልቲፕሊኬሽን አይተናል። እንግዲህ ዛሬ ደግሞ ስለ ዲቪዥንስ ኦፍ ፖሊኖሚያል ፈንክሽን ቀስ አድርገን እናያለን። ይህ እንግዲህ የማካፈል ምልክት ነው። እናንተ ሁሌም መከታተል ያለባችሁ ይህችን ኤግዛምፕል ከሰራሁላችሁ በኋላ መሞከር አለባችሁ ኤክሰርሳይዝ ላይ ያለውን ነገር። አሁን ይህን ከተማራችሁ 11ኛ ክላስ ላይ ስለ ራሽናል ኤክስፕሬሽን አይከብዳችሁም። 12ኛ ክላስ ላይ ደግሞ ስለ ኢንተግሬሽን አይከብዳችሁም። እቺ ወሳኝ ፓርት ናት በዚህ ቻፕተር ውስጥ ለወደፊትም ብዙ ነገር ስለሚሰሩባት ማለት ነው። ዲቪዥንስ ኦፍ ፖሊኖሚያል ፈንክሽን። ስለዚህ እናንተ በደንብ አርካችሁ ተከታተሉ። ይጠቅማል የምትሉት ከሆነ ላይክ እና ሰብስክራይብ ያደረጋችሁ ለጓደኞቻችሁም አስተላልፉ። አሁን እንጀምራለን። ሎካቲር እናንተ በዚህ ውስጥ ሁሌም መከታተል ያለባችሁ ነገር ቢኖር ዩክሊድ አልጎሪዝምን እቺን ምልክት ታስቀምጣላችሁ። ይዋት በደንብ አርጋችሁ እቺን ማለት ነው። ዩክሊድ አልጎሪዝም ትባላለች። የሚካፈለውን እዚህ ውስጥ አስገባዋለሁ። 4x ኪዩብ ፕላስ 4x ስኩዌር ማይነስ x ፕላስ 4። ይሄ የሚካፈለው ፈንክሽን ነው። የምታካፍለው ፈንክሽን ደግሞ 2x ማይነስ 1። አሁን ይሄችን ሁለትን እዚህ አመጣታለሁ። 2x ሙሉዋን ማለት ነው። 2xን እዚህ ጨጠገቧ አመጣታለሁ ወደ 4x 2x። አሁን አራትን ለሁለት አካፍላለሁ። አራትን ለሁለት ሳካፍል 2 ነው። ኤክስ ኪዩብን ደግሞ ለኤክስ አካፍላለሁ። በዚህ ሰዓት አምና ትዝ ይላችሁ ከሆነ ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም እኩል ይሆናል ኤ ዘ ፓወር ኦፍ ኤን ማይነስ ኤም ጋር እኩል ነው። በላይኛው የታችኛው ነው ምቶ መቀነስ ነው። ኤ እና ኤ እኩል ስለሆነ ማለት ነው። በዚህ መሰረት ኤክስ ዘ ፓወር ኦፍ 3 ኤክስ ነው። ስለዚህ የኤን ቫሊ 3 ነበር። የኤም ቫሊ ደግሞ 1 ነው። በ3 ላይ 1 እንቀንሳለን ማለት ነው። ኤክስ ዘ ፓወር ኦፍ 2 አያችሁ፣ በ3 ላይ 1 እንቀነስ ነው። አሁን ደግሞ እንደገና እቺን ሁለትን 2 ሲባዛ በ2 4 ላለሁ 2 ሲባዛ በ2 2 በ2 4 ስተት ነው። 2 አይደለም 4 ነው ማለት ያለብኝ። 4 ኤክስ ስኩዌር ታይምስ ኤክስ ኤክስ ኪዩብ ኤክስ ስኩዌርን በኤክስ አባዛውት እዚህ ጋር ማይነስ ልና ማይነስ 2 ኤክስ ስኩዌር 2 ሲባዛ በኔጌቲቭ 2 ማለት ነው። አሁን እዚህ ጋር መጣና በኔጌቲቭ አባዛለሁ። እሺ እዚህ ጋር ስተት ነበረ፣ ይስተካከል። ማይነስ 4 ነው የሚሆነው ምክንያቱም እዛች ጋር 2 ሲባዛ በ2 4 ነው መሆን ያለው። 2 ሲባዛ በ2 4 ያው ይስተካከል 4። እሺ አሁን ይሄ ፖዚቲቭ ነው፣ ይሄ ደግሞ ኔጌቲቭ ነው። ስንደምረው 0 ይመጣል። ምክንያቱም ኤክስ ኪዩብ ነው፣ እዛም ኤክስ ኪዩብ ነው። 0 ሆናል ማለት ነው። እዚህ ኤክስ ስኩዌር ነው፣ እዛም ኤክስ ስኩዌር ነው። 4 ፕላስ 2 4 ፕላስ 2 6 ኤክስ ስኩዌር ኤክስ ስኩዌር ማይነስ ኤክስን ራሷ እንዲናርዳታለን የሚደመር ስላሌላት። ከዛም 4 ደግሞ እሷም እንደዛው ራሷ ትወርዳለች ማለት ነው። አሁን 6 ስኩዌር ማይነስ ኤክስ ፕላስ 4 መጣለን። እዚህም ይበልጠዋል። ዲግሪ ደግሞ ከመጀመሪያው 2 ከ1 ይበልጣል። ስለዚህ 2xን አሁንም እዚህ አመጣታለሁ። 2x እንደገና ማለት ነው። አሁንም 6ን ለ2 አካፍላለሁ። 3 ጊዜ ይደርሰዋል። 3ን እዚህ ጋር ጽፋታለሁ። ልክ እንደ ቀድሙ ኤክስ ስኩዌር ኦቨር ኤክስ ነው። በ2 ላይ 1 እንቀንሳለሁ ማለት ነው። ይሄም ቫሊ 1 ስለሆነ ይወል በዛ መሰረት ኤክስ ይመጣል። በ3 ላይ 2 ሳባዛ 6 ይሆናል። ኤክስ ሲባዛ በኤክስ ኤክስ ስኩዌር ይሆናል። ኤክስ ስኩዌር ይሆናል። ከዛ 3 ሲባዛ በኔጌቲቭ 1 ኔጌቲቭ
ኤክስ ታይምስ ምንም የላትም ራሱ ይወርዳል ማለት ነው። አሁንም በኔጌቲቭ አባዛዋለሁ። እንደዚህ አድርጌ በኔጌቲቭ ሁለቱንም ሳይዝ ይሄ ፖዚቲቭ ነበር ውስጥ ስናስገባው ኔጌቲቭ ሆናል። ያ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ማለት ነው። አሁን 6 ሲደመር ኔጌቲቭ 6 የላይኛው ፖዚቲቭ ነው የታችኛው ኔጌቲቭ ነው። ስንደምረው 0 ይመጣል። ኔጌቲቭ ኤክስ ሲደመር 3 ኤክስ ስንት ኤክስ ይሆናል? 2 ኤክስ ይሆናል ማለት ነው። 2 ኤክስ ፕላስ ልና ኮንስታንት ቁጥሩ ማለት ነው ያልተደመራል እዛ ጋር ኮንስታንት ቁጥር 4። አሁንም ዲግሪው የዚህ አንድ ነው የዚህኛው አንድ ነው። እኩል ነው ማካፈል ይቻላል። 2x ማለት ነው። 2ን ለ2 አካፍላለሁ 1 ኤክስ ግን ለኤክስ 1 ስለዚህ ይሄን ለዚህ አካፍልና 1 ይሆናል ማለት ነው። ይሁት በደንብ አድርጋችሁ አሁን 2xን ለ2x አካፈልኩኝ 1 መጣልኝ። ከዛም 1 ሲባዛ በ2x 2x ይሰጠኛል። በአንድ ሳባዛው 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ይሰጠኛል። አሁን 2x ከ2x በኔጌቲቭ አባዛዋለሁ እንዲጠፋልኝ። ፖዚቲቭ ነበር ኔጌቲቭ ይሆናል። እንደገና ኔጌቲቭ በኔጌቲቭ ፖዚቲቭ ሆነ ማለት ነው። ከዛን ስንደምረው ደግሞ 0 ይመጣል። ጠፋ 0 ሆነ። 4 ሲደመር 1 5 ሆነ። አሁን እቺኛው 5 ደግሞ ለ2x መካፈል አችልም። ስለዚህ ሪሜንደር ናት ማለት ነው። ሪሜንደር እቺ ኩዌሽንት ናት q of x። ከዛም ይሄኛው ሪሜንደር ይሆናል። የላይኛው ደግሞ ኩዌሽንት ይሆናል ማለት ነው። ስለዚህ እናንተ በዚህ መሰረት ሌላ ኤክሰርሳይዝ ትሰራላችሁ፣ ሰጣችኋለሁ። ከስር ያለውን ያው ሆምወርክ እየሰጥቻችኋለሁ። እቺን ሆምወርክ የሰጠኋችሁን ስሯት፣ ሳሰሯት እንዳትተውት። በቴሌግራም ላኩልኝ።